እሺ ቤተሰብ እንዴት ናችሁ? ለሰላም ዛሬም በሌላ ቪዲዮ ተመልሰናል። እንግዲህ ዛሬ ደግሞ የምናየው እንዴት አርግተን በዘዴ ብር መስራት እንደምንችል ማለት ነው። ቤት ቁጭ ባልንበት በእጅ ስልካችን ኮምፒውተር አያስፈልግም፣ ምንም ነገር አያስፈልግም። የሚያስፈልጋችሁ ስልክና ስልክ ብቻ ነው። ከፈለጋችሁ በዴስክቶፕም ይቻላል፣ ግን በስልክም ይሆናል፣ በማንኛውም ዲቫይስ ይሆናል። እንዴት አድርገን ብር በቀላሉ መስራት እንደምንችል ነው። ከኔ ጋር እስከ መጨረሻው ቪዲዮን እዩት። እንዴት አድርገን ስቴፕ ባይ ስቴፕ እንደምንሸጥ አሳያችኋለሁ። እንዴት ስታር አግኝተን እንዴት ወደ ብር መቀየር እንደምንችል ምናምን በስቴፕ ባይ ስቴፕ አሳያችኋለሁ። ይሄን ቪዲዮ ቀለል አድርጋችሁ ሰብስክራይብ፣ ላይክ በማድረግ ጀምሩት። አሁን ወደ ቪዲዮ እንግባ። ቢያንስ በጓደኛ ብዛት ብሩ በዛን ያህል እንዲባዛላችሁ ማለት ነው። ምንድነው የምናደርገው? መጀመሪያ ወደ ቴሌግራም እንገባና የኔ ቻናል ስገቡ ይሄ ይመጣላችኋል። ካጣችሁትም ኦንላይን ቢዝነስ ብላችሁ ሰርች ብታደርጉ ቀጥታ ይመጣላችኋል። መጀመሪያ እዚህ ጋር ቦት ሊንክ የምትለዋን አንዴ ትነካላችሁ። ከዛ ስታርት ትሉታላችሁ። እዚህ ጋር መጠንቀቅ ያለብን ቬሪፋይን ለማድረግ እዚህ ጋር ያለንን ነገር ማወቅ አለብን። ለዛ ኮፒ አርግተ ነው ስለማናውቀው ትወጡና ወይ ቻትጂፒቲ ወይ ጀመናይ ጋር ትገቡና ለሱ ትራንስሌት እንዲያደርግላችሁ ማለት ነው። ቋንቋውን ስለማናውቀው እንዳንሳሳት እዚህ ገብተን ትራንስሌት ነው ማለት ነው የምናደርገው። እሺ እና እንደዚህ በእንግሊዘኛ ያመጣላችኋል። እዚች ጋር ያለችው እቺኛው እንደዚህ ምን እንደምትነኩ ይነግራችኋል። እሱን ከገባችሁ እንትን ግራ ከገባችሁ እቺን እንደ ጫን ትሉና የሆነ በቃ ሙሉን እንደፈለጋችሁ ትራንስሌት ስለሚያደርግ ምንም የሚያስጨንቅ ነገር የለውም። እሷን ራሱ ትርጉማ በእንግሊዘኛ ራሱ ካልገባችሁ እሱን ራሱ ኮፒ አድርጋችሁ እዚህ ጋር ፔስት አድርጎና ያው ወይን ብሎ አመጣለን ማለት ነው። ምን እንደሆነ አወቅ ነው። እዚህ ውስጥ ደግሞ እንመጣና ምን እንደምናደርገው የወይን ምልክታዎች አይደለች፣ እሷን አንድ ፕሬስ ክሊክ ስታደርጉት ያው ቬሪፋይ እናደርጋችሁ ማለት ነው። ከዛ ሰውን ኢንቫይት የምታደርጉበትን ሊንክ ማግኘት ከፈለጋችሁ እቺን አንድ ክሊክ ታደርጋላችሁ። ከዛ ኦኬ ትሉና እዚህ ጋር ጆይን ማድረግ ያለባችሁ አካውንት አለ እዚህ ጋር መጣላችኋል። እሱን አንድ ክሊክ። ይሄ ቦት የሚሰራው በጓደኛ ብዛት ነው። ቢያንስ 5 ሰው ጓደኛ ወይም አካውንት ቢኖራችሁ አንድ ሰው በ5 ስለሆነ 15 ነው ሙሉ የምታወጡበት ማውጣት የምትችሉት 15 ስታር ሲደርስ ማለት ነው። በ5 ሰው 15 ስታር ይደርስላችኋል ማለት ነው። የዛ ሰዓት ማውጣት ትችላላችሁ። እሱን ያወጣችሁትንም ማሸጥ ትችላላችሁ። መጨረሻ ላይ እንዴት እንደምትሸጡ አሳያችኋለሁ። ከዛ ያው እዚህ ወደዚህ ቻናል አመጣን። እሱን ጆይን ትሉታላችሁ። ከዛ መመለስ ነው። ከዛ ጆይን ስላላችሁ እዚህ ጋር ራይት ምልክቷ ላይ አንዴ ክሊክ ታደርጋላችሁ። ያው ጨርሰና ማለት ነው። ከዛ አሁንም መልሰን እቺን ሊንኳ ለማግኘት መልሰን ክሊክ ከዛ እቺኛውን የምታስገቡበት ማለት ነው። ከዛ ኢንቫይት አርግታችሁ ሲጨርሱ እቺ መሃል ያለችው አንስታሯን አንድ ክሊክ ታደርጋላችሁ። ከዛ እንደዚህ ይመጣል። መልሳችሁ ባክ በሉትና ያው እዚህ ጋር የብር እንትና ምን የምትባለው ኪሷን አንዴ ክሊክ እሱንም ከዛ ያው የደረሰላችሁን ያህል እዚህ ጋር እቺን አሻንጉሊት ትነካላችሁ ማለት ነው። አሁን እኔ ያለኝን እንዳለ ስላወጣሁት ምንም ስላልቀራኝ አሁን እንትን አይደልኝም። ከዛ እሱ አሻንጉሊት ልክላችሁና
የሚላችሁን ነገር ብቻ ማድረግ ነው። ሌላ ምንም ከባድ ነገር የለውም። ከዛ አርግታችሁ ከጨርሳችሁ በኋላ እዚች ጋር እንትናለች እሷም ክሊክ ስታደርጉ የምትሸጡበት ማለት ነው። እዚህ ቻናል ግሩፕ እንትን እዚህ ቻት ትገቡና ሜሴጅ ከዛ እዚህ ያናግራችሁ ተስማምታችሁ መሸጥ ትችላላችሁ ማለት ነው። በዘዴ ገንዘብ ማግኘት ማለት ነው። እስከዚህ ድረስ ስላዳመጣችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።